ይህ ስብከት ነው። ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፍለፊት የምንለውን እያልን ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም። ተቋም የሌለው ማንኛውም መንግስት ደካማ ነው። ግለሰቦች ምንም ቢሆኑ ምን ማለት ነው። በዚህ መንገድ የነበረውን ሁኔታ ለመቀየር የነበረው ፍላጎት እምብዛም ተቀባይነት አላገኘም። ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም፣ ግን ይዘን ለመንግስት እናቀርባለን። የእስር ቦታው ካልተመቸስ አቶ አዳነ እንዳነሱት እናጸዳለን፣ እናስተካክላለን። በዚያ መንገድ ሰው እንዲቀጣ አንፈልግም። ህግ ግን ስራውን መስራት አለበት። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብንም። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያልን የጸናን ሰብሰብ ያልን መሆን አለብን። ያን ካደረግን በቀላሉ ንፋስ አይወስደን። ይሄን ኢትዮጵያን መንቃት አለብን። ታሪክን መማሪያ ብቻ ማድረግ፣ መባያ አለማድረግ። ሰው አሁን ያለበትን ኢትዮጵያ የተሰጠውን ሳይሰራ የዛሬ 100 ዓመት እንትና ቢሉ ቢጨቃጨቅ ምን ትርጉም አለው? አሁን የተሰጠን ኢትዮጵያ ነው ማቆየት፣ ማልማት፣ ማጽናት የሚያስፈልገው። የአሁኑን ሳንሰራ በማናቀው ታሪክ እንገዳደላለን። ጥሩም ይሁን መጥፎ ተምረን ማለፍ ነው። ይህን ችግር ለመፍታት ኢትዮጵያ ያሏት ስብራቶች አንደኛ ታሪክ ነው። እንዴት ሰው ባዶ አይጣላል? ባዶ አብሮ ሆ ብሎ ተደስቶ ጨፍሮ ይገባል እንጂ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ኦሮሚያን ለአዲስ አበባ ውሃ አላመጣህም ብለህ የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላል። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ነው እስቲ ምርጫ ሳይደረግ ቀርቶ የሽግግር መንግስት ተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው ይሄን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም።